ለመሆኑ እስኪ ያስቡት ከ30,000 ጫማ በላይ ከፍታ ላይ በሚበራ አውሮፕላን ውስጥ ናችሁ። ድንገት ከባድ ማዕበል ውስጥ ትገባላችሁ። ሰማዩ ይጨልማል። መብረቅ አውሮፕላኑን ይመታዋል። ጩኸት፣ ጭስ እና የመሰባበር ድምጽ። በሰኮንዶች ውስጥ አውሮፕላኑ ለሁለት ተከፍሎ እናንተ ከተቀመጣችሁበት ወንበር ጋር ወደ ጥልቁ ገደል ትምዘገዘጋላችሁ። ዙሪያችሁ ያለው ኃይለኛ ነፋስና ጥቅጥቅ ያለ ደመና ብቻ ነው። ይህ ለብዙዎቻችን አስፈሪ ቅዠት ሊሆን ይችላል። ለጁሊያን ኮፔ ግን እውነተኛ ህይወቷ ነበር። ዛሬ ከ92 ተሳፋሪዎች መካከል በህይወት የተረፈችውን በዓለም ታሪክ እጅግ አስገራሚና ተአምረኛ የተባለውን የዚች ወጣት ታሪክ በዝርዝር እነግራችኋለሁ። እስከመጨረሻው አብራችሁን ቆዩ።